አዲስ ኪዳን በተሰወረ ህይወት መኖር ሳይሆን በተገለጠ ህይወት መኖር ነው። በአብዛኛው የብዙዎች ህይወት አንደበታቸው ተሰውሯል። መልካም ነገር ከመናገር፣ መልካም ነገር ከማየት፣ መልካም ነገር ከመስማት፣ መልካም ነገር ከማድረግ ሁሉ ተሰውሯል። ተግባራችንም ጭምር ነው የተሰወረው። ምንም ተግባር የለም። የተገለጠ የሚታይ፣ የሚሰማ፣ የሚወደድ፣ የሚማርክ ደግሞ የሚያድን ህይወት በእኛ የለም። አዲስ ኪዳን እንግዲህ የተገለጠ ህይወት መኖር ነው እንጂ የተሰወረ ህይወት መኖር አይደለም። የብዙዎች ቸርነት ተሰውሯል፣ ፍቅር ተሰውሯል፣ ምሕረት ተሰውሯል። እጅግ ብዙ ነገር የተሰወረ ነገር አለ። እግዚአብሔር ግን ያን ሁሉ ነገር በአንድያ ልጁ ምክንያት ገልጦ ህይወትን ገልጦ እኛም ህይወትን እንድንገልጥ እግዚአብሔር ወስኗል። ህይወት ተገለጠ፣ እኛም አይተንማል ይላል የእግዚአብሔር ቃል። ዳግም በክብር በደመና በመላእክት አጀብ ከቅዱሳን ሁሉ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ህይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ እናንተም ታውቃላችሁ። ህይወት ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ህይወት እናወራላችኋለን ይላል የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 1 ከቁጥር 2 ላይ ያለው እግዚአብሔር ቃል። ለእናንተ የታያችሁ ወይም የተገለጠላችሁ ምንድን ነው? ቁሳቁስ ነው ወይስ እቺ ዓለም ናት ወይስ ገንዘብ ነው ወይስ እዚህ ዓለም ላይ ያለ ነገር ነው የተገለጠላችሁ? የተገለጠ ያለው ጌታችን ኢየሱስ ነው። የተገለጠ ያለው የዘላለም ህይወት ነው። አሁን ብዙ ሰዎች የአንደበታቸው ምስክርነት እቺ ዓለም ሆናለች ወይም በዚህ ዓለም ያለው ቁሳቁስና ገንዘብ ሆኗል። የተገለጠውን ህይወት የሚናገር የሚመሰክር ጠፍቷል። ምክንያቱም ያመኑት ወደ ክርስቶስ የመጡት ኢየሱስ ተሰብኮላቸው ሳይሆን እቺ ዓለም ተሰብኮላቸው ነው የመጡት፣ አብዛኛው ሰው ማለት ይቻላል። ለዚህም ደህንነታቸው ጥርጣሬ አለው። ለኔ አሁን የተገለጠላችሁ ህይወት ካልሆነ፣ የተገለጠላችሁ ፍቅር ካልሆነ፣ የተገለጠላችሁ ሰላም ካልሆነ፣ የተገለጠላችሁ የህይወት ብርሃን ካልሆነ የአንደበታችሁ ምስክርነት ሌላ ነው የሚሆነው፣ ኢየሱስ አይሆንም ማለት ነው። አሁን ከፍሬያቸው ታውቃላችሁ ይላል። ከፍሬ አንድ ሰው መዳኑ በራሱ ከፍሬው ይታወቃል፣ ከህይወቱ ይታወቃል፣ ከንግግሩ፣ ካካሄዱ፣ ከሰላምታው፣ ከአኗኗሩ በብዙ ይታወቃል። የዳነ ሰው ይታወቃል። የዳነ ሰው የአንደበቱ ምስክርነት ኢየሱስ ነው። የዳነ ሰው የአንደበቱ ንግግር የዘላለም ህይወት ነው። አያችሁ፣ እኛን የቸገረን በዚህ ዓለም ስንኖር ማንም የሰው ልጅ ችግሩን ያየው እግዚአብሔር ከላይ ሆኖ የሰው ልጅ እንደ ችግር ያየው የዘላለም ህይወት እንጂ ገንዘብ አይደለም። እግዚአብሔር ከላይ ሆኖ የሰው ልጅን ችግር ያየው የሰላም ችግር እንጂ የቁሳቁስ ችግር አልነበረም፣ የቤት አልነበረም፣ የመኪና አልነበረም። አያችሁ፣ የኛ ችግር ምንድነው ነው? አሁን እግዚአብሔር ለማንም የሚያስፈልገውን ነገር በቅጽበት መስጠት ይችላል። ነገር ግን የሰው ልጅ የሚያስፈልገው በዋናነት መፈለግም የሚያስፈልገውም ከእግዚአብሔር ጋር ያለው ጤናማ ህብረትና ህይወት ነው። ይህንን ሰው ከናቀ፣ ይህንን ሰው ከተወ፣ ይህንን ሰው አልፈልግም ካለ የሚያስፈልገውን እግዚአብሔር ደግሞ ያውቃል። ስለዚህ አሁን ምን አይታችኋል ነው? ወደ ጌታ ስትመጡ ምን አይታችኋል? አሁን እይታችሁ ሊስተካከል ይገባል፣ ሊቀና ይገባል። የብዙዎቻችሁ እይታ ትክክል አይደለም። ሐዋርያት አየን ያሉት የዘላለም ህይወት ነው። ሐዋርያት ሰማን ያሉት ኢየሱስን ነው። አያችሁ፣ እናንተም ማየትም መስማትም ያለባችሁ ኢየሱስን ነው። አልፋና ኦሜጋ መጀመሪያና መጨረሻ ኢየሱስ ነውና ከሱ ውጪ እዚህ ዓለም ላይ ለስብከት እድል ሊሰጠው አይገባም። ከሱ ውጪ ለማንም የትኛውም ነገር ለመናገር እድል ልንሰጠው አይገባም። ምክንያቱም ኢየሱስ የዘላለም ህይወት ነው። ኢየሱስ የዘላለም እረፍት ነው። በዚህ ምክንያት ምን አይታችኋል? ምን ሰምታችኋል? ፍቅር ተገልጧል። ፍቅር ተገለጠ ያለው ኢየሱስን ነው። ኢየሱስ ተገልጧል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲያወዷል። ለምን? ማንም እንዳይጠፋ ወዶ። ማንም እንዳይጠፋ ያለው ገንዘቡ እንዳይጠፋ አይደለም። ማንም እንዳይጠፋ ያለው ቤቱ፣ መኪናው፣ ነገሩ እንዳይጠፋ አይደለም።
ነፍስ እንዳይጠፋ ነው። እንዳይጠፋ ወዶ እግዚአብሔር አንድያ ልጅ ይሄ ፍቅር ተገለጠ። አሁን አዲስ ኪዳን በተሰወረ ህይወት መኖር አይደለም፣ በተገለጠ ህይወት መኖር ነው። አዲስ ኪዳን በተሰወረ ህይወት መኖር አይደለም። አብዛኞቻችን አንደበታችን ክርስቶስን ከመናገር ተሰውሯል። ተግባራችን ክርስቶስን ከማሳየት ተሰውሯል። ለምን ተሰወረ ነው? ለምን ተሰወረ? ምክንያቱም የተሰወረ የማይታይ ነገር ነው ያየነው። ምንም ያየነው ነገር የለም ነው። የሰማነው ህይወት የለም ነው። ሰው እኮ በትክክል ክርስቶስ ከተሰበከለት ከሰማ ካየ አለመኖር ራሱ አይችልም። ለዚህ ነው እውር ሊመራ ዘንድ አይችልም። ሁለቱም ተያይዘው ወዴት ይገባሉ? ወደ ገደል ይገባሉ። አሁን ወደ ገደል የሚያስገባን እንጂ ወደ ህይወት የሚያስገባን ሰው ጠፍቷል። አያችሁ፣ እውር የሚሰብከው የሚያሳያችሁ እውርነትን ነው። የሚያይ ሰው ግን ያየውን ነው። ኢየሱስን ሊያሳያችሁ፣ ኢየሱስን ሊያስተምራችሁ፣ ኢየሱስን ሊሰብካችሁ በተለያየ መንገድ ይችላል። ስለዚህ እኔና እናንተ ኢየሱስን መናገር፣ ኢየሱስን መስበክ፣ ኢየሱስን መኖር የምንችልበትን መንገድ ቃሉ ገልጧል። በተገለጠ ፍቅር መኖር፣ ፍቅርንም ገልጦ ማሳየት፣ ቸርነትን መግለጥ፣ ምሕረትን መግለጥ፣ ርኅራኄን መግለጥ፣ የዋህነትን መግለጥ፣ ትህትናን መግለጥ። አሁን ኢየሱስ በራሱ ሰዎችን የሚስበው በህይወት ነው። ህይወት ተገልጧል። አሁን የተሰወረ ነገር የለም። ሰውሬ እንና ያንን ላድርግ የምትሉት ነገር የለም። ሁሉንም እግዚአብሔር በልጁ በክርስቶስ ኢየሱስ አንድ ጊዜ ገልጦታል። የተሰወረ ነገር የለም። አንዳንዶች ወንጌል ይዘው ወንጀል ይገልጣሉ። እቺን ዓለምን ይገልጣሉ። በዚች ዓለም ያለውን ስርዓት ይገልጣሉ። ኖ፣ ወንጌል ይዛችሁ ህይወትን ነው ማሳየት ያለባችሁ። መግለጥ ያለባችሁ ምሕረትን ነው፣ ቸርነትን ነው፣ ህይወትን ነው፣ ሰላምን ነው፣ ደስታን ነው፣ አንድነትን ነው፣ አብሮነትን ነው፣ ከእግዚአብሔር ጋር አብሮ መኖርን ነው መግለጥ ያለባችሁ እንጂ ወንጀል ነው። በተለይም እቺን ዓለም ማሳየት፣ ወንጌል ይዞ ቁሳቁስ መስበክ፣ ወንጌል ይዞ ይሄ ማይረባን ነገር፣ ኮተት የሆነ ነገር መናገር ወንጀል ነው። እዚህ እኔና እናንተ ግን የተገለጠውን ፍቅር እንግለጥ፣ የዘላለምን ህይወት እንግለጥ፣ የዘላለምን ሰላም እንግለጥ፣ የዘላለምን እረፍት እንግለጥ። በዚህም ታማኝነታችን ለእግዚአብሔር ለአባታችን እናሳይ። ኢየሱስ ይመጣል። ተገልጧል ፍቅር።